ዓለማት በእግዚአብሔር ቃል እንደተዘጋጁ የሚታየው ከማይታየው እንደሆነ በእምነት እናስተውላለን እና እግዚአብሔርን አምነዋለሁ ይላሉ አንዳንዶች። በጣም ይገርመኛል። እግዚአብሔርን ማመን ማለት ለእግዚአብሔር ዕውቅና መስጠት ማለት አይደለም። እግዚአብሔርን ማመን ማለት ዛሬም በመንፈሱ ዛሬም በልጁ አማካኝነት ባለውበት ሁኔታ ይሰራል፣ ነገሮችን ይቀይራል። ዛሬም ሕያው የሆነ አምላክ ነው አይደል? ለሙሴ ሲገለጥለት እኔ ማን ነኝ ብሎ ነው የተገለጠ። የአብርሃም የይስሐቅ የያዕቆብ አምላክ የሕያዋን አምላክ ነኝ። የሕያዋን አምላክ ነው ማለት እግዚአብሔር ዛሬም ቅዱሳኑ ሕያዋን ናቸው። ዛሬም በእግዚአብሔር ያመኑ ሕያዋን ናቸው እንጂ ለእግዚአብሔር ዕውቅና ሰጥተን ያለ እግዚአብሔር የምንኖርበት ኑሮ አይደለም። እግዚአብሔርን ማመን ማለት በእኔ ሁኔታ ልጁን ገልጦልኝ በመንፈሱ አማካኝነት ይኖራል የምንለው ነው። በጌታ በኢየሱስም ይሄ መረዳት ያገኛል፣ ይሄ ጥበብ ያገኛል። የጸናውን አስቡ። እንግዲህ ዝላችሁ ተስፋ እንዳትቆርጡ። እቺ በጣም አሪፍ ናት። እንግዲህ ዝላችሁ ተስፋ እንዳትቆርጡ ከኃጢአተኞች የደረሰበትን እንዲህ ያለውን ተቃውሞ የጸናውን እርሱን አስቡ፣ የታገሰውን እርሱን አስቡ። ዝላችሁ ተስፋ እንዳትቆርጡ ከኃጢአተኞች የደረሰበትን እንዲህ ያለውን ተቃውሞ የታገሰው የጸናውን አስቡ። ዝለን እንዳንደግ ተስፋ እንዳንቆርጥ ከኃጢአተኞች የደረሰበት እንዲህ ያለ ተቃውሞ እያለ የታገሰውን እርሱን ማሰብ ይሆንልን፣ እርሱን ማየት ይሆንልን። በዚህ ጊዜ ሰላም ጤና ይስጥልኝ። እንዴት ናችሁ የቻናሌ ተመልካቾች? የጌታ ሰላም ጸጋ ምሕረቱ ሁሉ ከእናንተ ጋር ይሁን። ዛሬም እንደተለመደ የጌታን ሐሳብ የጌታን ቃል የጌታን መንፈስ ጌታ እንደረዳን መጠን ላካፍላችሁ መጥቻለሁ። ለኔ ይሄ እያደረኩ ያለሁት ነገር እንደ መንፈሳዊ መተንፈስ ነው። ውስጤ ላይ ያለውን ነገር እንዲወጣ የማደርግበት፣ ጌታ የሰጠኝን ነገር ጌታ ሰጠኝ ያልኩትን ነገር የምለማመድበት፣ በማውጣት ልክ እናት የጡቷን ወተት በማፍሰስ እንደምትረካው እንደዛ የሚያረካኝ ነገር ስለሆነ ነው ወደዚህ የምመጣው። እጅግ አድርጌ ጌታን አመሰግናለሁ። ጌታ የሱ የሆነውን ነገር እንድወድ፣ በቃሉ እንድዝናና፣ እንድደሰት፣ ቃሉን ኢንተርቴን እንዳረግ፣ ቃሉ ውስጥ እንድቆይ፣ በቃሉ ጋር እንዳሳልፍ ጌታ ማለት ይህን ዊዝደም ይህንን ጥበብ እንድመኝ እንድጠማ ጌታ ስላደረገ እጅግ አድርጌ ጌታን አመሰግነዋለሁ። ጌታ ሆይ እናመሰግናለን ስለመረጥክልን መንገድ፣ ስለመረጥክልን ጎዳና፣ ስለዚህ አዲስ መንገድ። ሃሌሉያ! በእምነት ስለምንመላለስበት፣ በእምነት ወራሽ ስለምንሆንበት፣ በእምነት ጌታ ሆይ የእምነት አርበኞች የእምነት ጀግኖች ስለሚያደርገን በእምነት እንጂ በማየት አንመላለስምና ተብሎ እንደተጻፈ ጌታ ሆይ ይህንን አዲስ የእምነት መንገድ ስለመረጥክልን ሃሌሉያ እናመሰግንሃለን። ለዓለም ሞኝነት የሚመስለው ሎጂካል ለሆኑ ሰዎች ሞኝነት የሚመስለው ጌታ ነገር ግን የሚታየው ዓለም ከማይታየው እንደመጣ በእምነት እናስተውላለን ተብሎ እንደተጻፈ ጌታ ሆይ ዛሬም ነገሮችን ሁሉ በእምነት እንድናስተውል ይህንን ስጦታ ስለሰጠህን፣ ይህንን ጸጋ ስለሰጠህን፣ አይኖቻችንን ስላበራህልን ጌታ ሆይ እጅግ አድርገን እናመሰግናለን። ወደ ሰማይ እንድንገባ መንፈሳዊ የሆነውን ነገር እንድንረዳ የእምነትን መንፈስ ስለሰጠህን፣ ማመን የምንችልበትን ጸጋ ስለሰጠህን እጅግ አድርጌ አመሰግናለሁ። አቤቱ ጌታ ሆይ ዛሬም ደግሞ ስለ እምነት ተናገርን፣ ከልብህ ያለውን ሸክም አፍስስልን፣ መስማት እንድንችል ከጎበጥንበት እንድንቀና እንድንል ጌታ ሆይ ከተከሰስንበት ጌታ ሆይ ንጹህ ሕሊና እንዲኖረን በቃልህ ወደኛ እንድትመጣ በመገኘትህ በመንፈስህ ጌታ ሆይ ወደኛ እንድትመጣ ያለንበት ሆነ እንድታገኘን ጌታ ሆይ ከገባንበት ጉድጓድ እንድታወጣን በስምህ ጸልያለሁ። በጌታችን በኢየሱስ ክርስቶስ ቅዱስና ሕያው ስም አሜን። እንግዲህ ዛሬ ሼር ለማድረግ ያሰብኩት ሐሳብ በእምነት እዚህ በፊት በእምነት ስለመጽናት ሼር አድርጌያለሁ። ዛሬ ስለ እምነት ውስጥ ያለኝ ነገር ምንድነው? አንዳንዴ እንዝላለን፣ አንዳንዴ ነገሮች በሚታይ መንገድ ይፈትኑናል። የውጫዊ ዓለም የፊዚካሉ ዓለም
የሚታይ የሚጨበጥ ነገር ይፈልግብናል እና የዛን ሰዓት ማመን ይከብደናል እና ነገር ግን አንድ ነገር ዛሬ መናገር የምፈልገው ነገር በዓለም ካለው በእኛ ያለው ይበልጣል ተብሎ ተጽፏል። ማለት በውጭ ካለው በእኛ ውስጥ ያለው ይበልጣል። ይኸውና ከሌሎች ሰዎች ጋር ከመሮጥ ከእግዚአብሔር ጋር መቆም ይሻላል የሚል አንድ ወንድም ሼር ያደረገ የነበረው መንገድ ላይ ምንድነው ከእግዚአብሔር ላይ የቆምን የመሰለን እግዚአብሔር ጋር ቁጭ ያልን የመሰለን ከእግዚአብሔር ጋር ስራ ፈቶች የሆንን የመሰለን ለምን ከሰው ጋር ሺህ ጊዜ አንሮጥም? ከእግዚአብሔር ጋር የቆመ 10 እጅ ያሸንፋል። ሲታይ አይመስልም፣ ነገሩ አይመስልም። ነገር ግን እግዚአብሔር ታማኝ ነው፣ የጠራን ታማኝ ነው። በእምነት እንደጀመርን በእምነት የሚያስጨርሰን ጌታ ሃሌሉያ። የነ አብርሃም የነ ይስሐቅ የነ ያዕቆብ አምላክ ሃሌሉያ ዛሬ በእምነት መንፈስ እንዲገናኛችሁ ከደከማችሁበት ካቃታችሁ ነገር ኃይል እንዲሰጣችሁ የእምነትን መንፈስ እንዲሰጣችሁ ነገሩ ተቀየረ አልተቀየረ እናንተን የሚቀይር የእምነት ጸጋ እንዲያገኛችሁ የእምነት መንፈስ እንዲያገኛችሁ ዛሬ ጸልያለሁ በጌታ በኢየሱስ። ይሄ የእምነት መንፈስ ያገኛችሁ ከደከማችሁበት ከተከሰሳችሁበት አቋማችሁን ሊያስቀይር ሃሌሉያ በጌታ በኢየሱስ የእምነት የጌታ ኃይል ያገኛችሁ። ይህንን ነው ለማለት የምፈልገው። እነ ሙሴ የማይታየውን ነገር እንደሚታይ አድርገው በእምነት ጸኑ ይላል። ዓለማት በእግዚአብሔር ቃል እንደተዘጋጁ የሚታየው ከማይታየው እንደሆነ በእምነት እናስተውላለን እና እግዚአብሔርን አምነዋለሁ ይላሉ አንዳንዶች። በጣም ይገርመኛል። እግዚአብሔርን ማመን ማለት ለእግዚአብሔር እውቅና መስጠት ማለት አይደለም። እግዚአብሔርን ማመን ማለት ዛሬም በመንፈሱ ዛሬም በልጁ አማካኝነት ባለውበት ሁኔታ ይሰራል፣ ነገሮችን ይቀይራል። ዛሬም ሕያው የሆነ አምላክ ነው አይደል? ለሙሴ ሲገለጥለት እኔ ማን ነኝ ብሎ ነው የተገለጠ። የአብርሃም የይስሐቅ የያዕቆብ አምላክ የሕያዋን አምላክ ነኝ። የሕያዋን አምላክ ነው ማለት እግዚአብሔር ዛሬም ቅዱሳኑ ሕያዋን ናቸው። ዛሬም በእግዚአብሔር ያመኑ ሕያዋን ናቸው እንጂ ለእግዚአብሔር እውቅና ሰጥተን ያለ እግዚአብሔር የምንኖርበት ኑሮ አይደለም። እግዚአብሔርን ማመን ማለት በእኔ ሁኔታ ልጁን ገልጦልኝ በመንፈሱ አማካኝነት ይኖራል የምንለው ነው። በጌታ በኢየሱስም ይሄ መረዳት ያገኛል፣ ይሄ ጥበብ ያገኛል። ጌታ የሚፈልገው ነገር ይሄ ስለ ጥበብ ጌታ ሃሌሉያ ይሄ መንፈስ ያገኛል። ይሄንን ነው የምለው ዛሬ እና አንዳንዴ ሰይጣን ይከሰናል። ውጫዊ ሁኔታ በቃ ይረማመድ ለአይምሯችን ሾክ ይለናል። መጥቶ እንዴት ነው ያንተ ነገር ማይሆንም ብሎ ተስፋ ያስቆርጠናል። የዛን ሰዓት ጌታ ይርዳል። በእምነት መንፈስ በእምነት በመጀገን ጌታ ይርዳል። አልለቅህም አልተውህም ተብሎ የተጻፈልን ሃሌሉያ የማይተወን የማይለቅ ዓለም ታባብላለች፣ የምትሰጥ ትመስላለች። ምንም ነገር የላት፣ የውስጥ ሰላም የላት፣ የውስጥ ደስታ የላት። ጌታ እኔ የምሰጣችሁ ሰላም እኔ የምሰጣችሁ ደስታ ግን ዓለም እንደምትሰጠው አይደለም ብሎ የነገረን ጌታ ሃሌሉያ ሃሌሉያ ሃሌሉያ። ወደዚህ መንፈስ መምጣት፣ በዚህ መንፈስ መቃኘት፣ በዚህ መንፈስ ሩጫን መቀጠል፣ ሩጫን መፈጸም ይሆንልን። በእምነት መንፈስ መቀጠል፣ በእምነት መንፈስ መፈጸም ይሆንልን። ይህንን የምድር ቆይታችን ይህንን ነው ልል የምችለው። እንዳልኳችሁ እኔ ሼር የማደርገው ለእኔ የመተንፈስ ያህል ነው። መንፈሳዊ ትንፈሳ ነው እያካሄድኩ ያለሁት። ለአንዳንዶቻችሁ ይጠቅማል ከማለት ሁለትም ሰው አንድም ሰው ሊሆን ይችላል ሊጠቀም ይችላል። ይሄ መንፈሳዊ ነገር ምንድን ነው? የእምነት ነገር ምንድን ነው? የእግዚአብሔር ቃል ምን ይላል? ዕብራውያን 11 ምን ይላል? ስለ እምነት ጀግኖች ይናገራል። ስለ እምነት አርበኞች ይናገራል። በባለፈው ሻራ አድርጌዋለሁ። የጸናውን አስብ እንግዲህ ዝላችሁ ተስፋ እንዳትቆርጡ። እቺ በጣም አረፍታል። እንግዲህ ዝላችሁ ተስፋ እንዳትቆርጡ ከኃጢአተኞች የደረሰበትን እንዲህ ያለውን ተቃውሞ የጸናውን እርሱን አስቡ፣ የታገሰውን እርሱን አስቡ። ዝላችሁ ተስፋ እንዳትቆርጡ ከኃጢአተኞች የደረሰበትን እንዲህ ያለውን ተቃውሞ የታገሰው የጸናውን አስቡ። ዝለን እንዳንደግ ተስፋ እንዳንቆርጥ ከኃጢአተኞች የደረሰበት እንዲህ ያለ ተቃውሞ እያለ የታገሰውን እርሱን ማሰብ ይሆንልን፣ እርሱን ማየት ይሆንልን። በዚህ ጊዜ አቤቱ መንገድ መውጫ ምንም ቀዳዳ በሌለበት መንገድን ቀዳዳን መውጫን የሚያዘጋጅ ከምንፈተንበት ነገር ጋር መውጫውን የሚሰጠን ሃሌሉያ ጌታ አይኖቻችንን ያብራ። በእምነት መንፈስ
ጢም አድርጎ ይሙላል። ያጀግነን፣ ያጠንክረን። ከዛልንበት ከደከምንበት ተስፋ ሊያስቆርጠን ካለ ነገር ሁሉ ጌታ በትንሣኤው ኃይል ያገኘን። በጌታ በኢየሱስ ይህንን ቪዲዮ የሚያዩትን ሁሉ ያገኛችሁ፣ ብርታት ያገኛችሁ፣ የውስጥ ስፋት፣ የውስጥ ጥንካሬ፣ የውስጥ መለቀቅ ያገኛችሁ በጌታ በኢየሱስ ጸልያለሁ። የዛሬው መልእክቴ ይሄ ነው። ስለነበራችሁ እኔ ጋር ቆይታ ጌታ አብዝቶ ይባርካችሁ። የጌታ ጸጋና ሰላም ምሕረት ከሁላችሁ ጋር ይሁን።